ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንኩ። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝና። እስቲ ኃይለኛ ነኝ በሉ እስቲ። መቼ? ስትደክም። ስደክም የዛን ጊዜ ምንድነኝ ያለ ጳውሎስ? ኃይለኛ ነኝና። ከቁጥር 1 ጀምራችሁ ስትመለከቱ ጳውሎስ አንድ ሰው አውቃለሁ አለ። ትምክህት ያስፈልጋል፣ ነገር ግን ምንም አይጠቅምም። ብመካማ አንድ ሰው አውቃለሁ፣ በስጋ ይሁን ከስጋ ውጭ ይሁን አላቅም፣ እሱን እግዚአብሔር ያውቃል አለ። አንድ ሰው እስከ 3ኛ ሰማይ ድረስ ተነጠቀ። በሰው ቋንቋ ሊነገር የማይችለውን ነገር ተመለከተ፣ አየ። ሰውየው አይቷል፣ 3ኛ ሰማይ ድረስ ሄዷል፣ ተመልክቷል። እንግዲህ እዛ ምን እንዳለ ሊነግረን ፈለገና ግሪክኛ አጠረው። በግሪክ ነው ጳውሎስ የጻፈውና ግሪክኛ አጠረው። በምን ይግለጠው? በልሳን ቢያወራ አናቆምና በልሳን የሚያወራ እሱ ምስጢርን ከእግዚአብሔር ጋር ያወራል ስለሚል እግዚአብሔር ቃል። ስለዚህ በምን ይናገር? በቃ 3ኛ ሰማይ ተነጠቀ። አንድ ሰው ሄደ፣ በስጋ ይሁን ከስጋ ውጪ ይሁን አላውቅም፣ ነገር ግን አንድ ሰው እስከ 3ኛ ሰማይ ተነጥቀዋል፣ ይሄንን አውቃለሁ። ትምክህት የሚያስፈልግ ከሆነ እሱ እንድመካ ያደርገኛል። ነገር ግን ትምክህት አያስፈልግም፣ አይጠቅምም አለ። አይጠቅምም፣ ትምክህት አይጠቅምም። የሚያስፈልግ ከሆነ ግን ሌላ ቦታ ላይ ሲናገር እኔ ገማልያል እግር ስር የተማርኩ ነኝ፣ ሕግን የማውቅ ነኝ፣ እኔ የመጀመሪያው የንጉሥ ዘር ነኝ፣ ቢንያማዊ ነኝ። ታውቃላችሁ ለመጀመሪያ ጊዜ እግዚአብሔር ንጉሥ ሲሾም ከታናሹ ነገድ ከቢንያም ነገድ ነው ሳኦልን ንጉሥ አድርጎ የሾመው። እና እኔ ዕብራዊ ነኝ፣ ከዕብራዊም ቢንያማዊ። ስለዚህ ሰውየው ዞር ሲል ወደ ኋላ ብዙ የሚደረድራቸው ነገሮች አላቸው። ብዙ የሚደረድረው ነገር አለው። ጳውሎስ ስትለው ወደ ኋላ ስትቆጥር ጳውሎስን ገማልያል እግር ስር። ገማልያል ማለት ሰውየው ራሱ ብቻውን አንድ ዩኒቨርሲቲ ነው። አዲስ አበባ ዩኒቨርሲቲ ይበሉ ብቻውን። ሰውየው ብቻውን ዩኒቨርሲቲ ነው ሰውየው። ገማልያል ማለት ብቻውን አስተማሪ ብቻ አለ። ብቻውን አንድ ትምህርት ቤት በለው። እሱ እግር ስር ቁጭ ብሎ የተማረ ነው። በምን ቋንቋ ፊት ለፊቱ ቆመ ትመልሳለህ? 623 ሕጉን ይልልሃል በቃሉ። ከ5 ዓመቱ ጀምሮ ነው ሲማር የነበረው። 5 ዓመታቸው ላይ እስራኤላውያን ይገባሉ። ከ5 ዓመታቸው ጀምሮ ስለ ሕጉ ማጥናት 10ን ሕግ ማንበብ ይጀምራሉ። ከዛ በኋላ 9 ዓመት 11 ዓመት እየሆኑ ሲሄዱ ታስታውሳላችሁ አይደል? ኢየሱስ በ12 ዓመቱ አይደል ሄደው ወደ ቤተ መቅደስ እና እድሜያቸው የጨመረ ብሄድ የሚማሩት ትምህርትም እየተጨመረ ነው የሚሄደው። አንድ ሰው ፓስተር ተስፋዬ ይባላል እና እስራኤል ሀገር ሄዶ እዚህ ፓስተር ነው፣ በጣም ነው የሚያስተምረው፣ እጅግ በጣም ድንቅ። እጅን ሳይሆን እግርንም አፍ ላይ ጫንጫን ያሰኛል እንዘጋ ሰው ሲያስተምር ማለት። እስራኤል ሀገር ሄዶ ከነሱ ጋር ከተዋወቀ በኋላ 3 ዓመት ተኩል ሙሉ ስለ እግዚአብሔር ስም ተማረ። 3 ዓመት ተኩል ሙሉ የተማረው ስለ እግዚአብሔር ስም ብቻ ነው። እስራኤላውያን ታውቃለህ ያህዌ ብሎ አይጠሩም፣ በፍጹም አይጠሩም። እግዚአብሔር ብሎ አይጠሩም። ለምን? ኦርቶዶክሶች ለስም አጠራሩ ክብር ይግባውና የሚለውን ቅጥያ ስም ከዛ ነው አምጥተው የጨመሩት። አይጠሩም። እስራኤላውያን አይጠሩም። ለምን? የእግዚአብሔር ስም ከነገር ሁሉ በላይ ስለሆነ የእግዚአብሔርን ስም በከንቱ አትጥራ ተብሎ ስለተጻፈ አይጠሩ። እና ይሄ ፓስተር እዛ ሄዶ ስለ እግዚአብሔር ስም ብቻ 3 ዓመት ተኩል ተማረ። ቁጭ ብሎ 3 ዓመት ተኩል ሰው ስለ እግዚአብሔር ስም ያህዌ ስለሚለው ያህዌ ጆቫ ስለሚለው ስለ እግዚአብሔር ስም ብቻ ስለሱ ብቻ ነው የሚማረው ሰው 3 ዓመት ተኩል ሙሉ ስለ እግዚአብሔር ብቻ ሲማር ምን ማለት ነው? በጣም ይገርም ነው።
እና ጳውሎስ ስለዚህ እነዚህ ነገሮች ሁሉ ከእድሜው ጀምሮ ያውቃል። ስለ እድሜው ጀምሮ ሁሉ ነገር ከታናሽነቱ ጀምሮ ሁሉ ነገር ያውቃል። ከዛ ሲጨመርለት ደግሞ ጌታ ኢየሱስ ተገለጠለትና ፊት ለፊት አወራው። ስንቶቻችን ጌታ እንደተገለጠልን ጌታ ስለሚያውቅ አንተም ስለምታውቅ አልጠይቃችሁም። እና ጌታ ተገለጠለትና እንደዚህ አለው፣ ስሜን ትሸከማለህ። አያችሁ፣ ስሜን ትሸከማለህ። በነገስታት ፊት ስለ ስሜ ይሰደዳል፣ ስለ ስሜ ዋጋ ይከፍላል። በነገስታት ፊት ስሜን የሚሸከም የክብር ዕቃዬ ነው አለ ጌታ። ይሄን ሁሉ ነግሮት፣ ይሄን ብቻ ነግሮ አይደለም። እግዚአብሔር አምላክ የሆነ ሰዓት ላይ የሆነ ጊዜ ላይ ሰውየውን ወሰደው። ግራ ገባው። ሲሄድ ሰማይ ገባ። ይሄ ሰውዬ በምን አይነት ሁኔታ እንደሄደ አያውቅም። በስጋ ይሁን የሄደው፣ በመንፈስ ይሁን የሄደው፣ በምን እንደሄደ ጌታም አልነገረውም፣ እሱም አላወቀም። የሚያውቀው ግን አንድ ነገር ነው፣ ሰማይ ተነጥቋል። ሰማይ ገብቷል። ሰውየው እስከ 3ኛ ሰማይ ድረስ ተነጥቆ ሁሉን ነገር ያውቃል። በምድራዊ ነገር ሁሉንም ሕግ ያውቃል። በሰማያዊም ሰማያዊው ገብቶ አይቷል። ኢየሱስ ጌታ ነው። አሜን አሜን ይላችሁ። ሰው አሁን በሰማይ አለ አይደለ? ማለትም የኔና ያንተ ታላቅ ወንድም ኢየሱስ በሰማይ አለ። ኢየሱስ ጌታ ነው። ኢየሱስ በሰማይ አለ። እኔ አሜን። መጽሐፍ ቅዱስ ምንድነው የሚለው? ባለፈው ስናነብ የነበረው አንደኛ ዮሐንስ መልእክት ላይ ስናነብ የነበረው ቃል ምዕራፍ 4 ላይ ምንድነው የሚለው? ከመንፈሱ ስለሰጠን በእርሱ እንድንኖር እኛም በእርሱ እንድንኖር በዚህ እናውቃለን አለና ቁጥር 16 ላይ ወረድ ብለን እንመልከት። በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም አለንና። እርሱ የት እንዳለ? ሰማይ እንዳለ። እርሱ ሰማይ እንዳለ እኛም እንዲሁ የት አለን? እዚህ አለን። ኢየሱስ ለምንድን ነው ሰማይ የገባው? ሰማይ የገባው ከሰማይ ይዞ የመጣውን ስጋ ነው ወይስ ከማርያም የወሰደውን ስጋ ነው? መልሱልኛ። ኢየሱስ ወደ ሰማይ ይዞ የገባው ስጋ ከማርያም ወስዶት የነበረውን ስጋ ነው ወይስ ከሰማይ ይዞ የመጣ ስጋ ነው? ከማርያም ወሰደን እንጂ ከሰማይ ይዞ የመጣው ስጋ የለም። ኢየሱስ መጀመሪያ ከማርያም እንዲወለድ ያደረገው አስቀድሞ የመጣው መንፈስ ከማይታየው ዓለም ወደሚታየው ዓለም እንዲገለጥ ፕሮሰስ በማድረግ መንፈስ ቅዱስ ቃል ስጋ እንዲሆን አደረገው። ቃል ስጋ ሲሆን ኢየሱስ የሚሞት የሚርበው የሚጠማው የሚርበው የሚደክመው የሚጠማው ሆኖ ነው የተወለደው። መጨረሻስ የሚሞት መስቀል ላይ ገደሉት። ከገደሉት በኋላ ቀበሩት። በሶስተኛው ቀን ግን ይህ ስጋ የማይሞት ሆኖ ተነሳ። ይህ ስጋ የማይበሰብስ ሆኖ ተነሳ እና ኢየሱስ ከ500 ለሚበልጡ ሰዎች ታየና መጨረሻ ላይ ሐዋርያ ሥራ ምዕራፍ 1 ላይ ኢየሱስ እንዲሁ እያዩት ወደ ሰማይ ሄደ። ሰው ሰማይ ገባ። ኢየሱስ ጌታ ነው። ጌታ እርዳኝ። አሁን ሰው ሰማይ ገባ። የሚሞት የነበረው ነገር ሞቶ የማይሞት ሆኖ ተነሳ። የሚበሰብሰው እሱ የማይበሰብስ ሆኖ ተነሳ። የማይበሰብስ ሆኖ ተነሳ ማለት ብቻ ሳይሆን ሰው ሰማይ ገባ። ሃሌሉያ! ሰው ሰማይ ገባ። በእግዚአብሔር ቀኝ ተቀመጠ። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እናንተ ሞታችኋልና ሕይወታችሁ በክርስቶስ እግዚአብሔር ውስጥ ተሰውሯል ይላል። ሃሌሉያ! አሜን። በፍቅሩ ባለጠጋ ስለሆነ በምህረቱ ባለጠጋ ስለሆነ እንዲሁ በጸጋው ጸድቃችኋል አለና ከክርስቶስ ጋር ምን ሰጣችሁ? ሕይወትን ሰጣችሁ። ከክርስቶስ ጋር ከሙታን አስነሳችሁ። ከክርስቶስ ጋር እግዚአብሔር ቀኝ አስቀመጣችሁ አለ። አየህ፣ አሁን አንተ የት ነው ያለው? ሰማይ አለ፣ እዚህም አለክ። ቃል ሆኖ መጥቶ ስጋ ሆኖ ተመለሰ። ቃል ከሰማይ መጥቶ መንፈስ ቅዱስ የመጣውን ቃል ሰው አደረገውና ይህ ሰው ከሚሞተው ከማርያም ከምትበሰብሰው ከማርያም ከምትሞተው ከማርያም ስጋን ወስዶ ሰው ሆኖ ተገለጠ። ቃል እግዚአብሔር እኮ ነው፣ አምላክ ነው። ቃል ስጋ ሆነ፣ ቃል ሰው ሆነ። ሰው ሆነ ብቻ አይደለም፣ ቃል ሆኖ መጥቶ ስጋ ሆኖ ተገልጦ ሰው ሆኖ ተመለሰ።
ሰው ሰማይ ገባ። አሁን ኢየሱስ ይላል መጽሐፍ ሲናገር እርሱ እንዲሁ በዚያ እንዳለ እኛም እዚህ አለናል። እርሱ የኔን ኑሮ ሰማይ እየኖረልኝ ነው። እኔ የእሱን ኑሮ እዚህ ምድር ላይ እኖራለሁ። አሜን። እስኪ አሜን በሉ። እስኪ አየህ፣ ኢየሱስ የኔን ኑሮ ነው ሰማይ የሚኖረው። እሱማ ምን ጎሎበት ነው? መጀመሪያ ራሱ አምላክ ነው። ቦታውን የሰራው እሱ ነው። ቦታውን የፈጠረ እሱ ነው። ቢመጣም ቢሄድም አይጎልበትም። እሱ አምላክ ነው። ስፍራው የእሱ ነበረ። ስፍራው ግን የተሰጠው ለኔ ነው። ስፍራ የተሰጠው ለአንተ ነው። ስለዚህ ኢየሱስ ሰው ሆኖ ወደ ሰማይ ገባ። ሰው ሰማይ ሄደ። ሰው ወደ እግዚአብሔር አብ ተነጠቀ። ሰው ወደ እግዚአብሔር አብ ምን ሆኖ? የማይሞት የማይበሰብስ የእግዚአብሔር ልጅ ሆኖ ሰው የእግዚአብሔር ልጅ ሆኖ ሰማይ ገባ። ሃሌሉያ። ይመጣል። ይሄ የሰው ልጅ ይመጣል። ዳግም ሊወስደን ይመጣል። ዳግም ሊወስደን ይመጣል። በክብር ከሱ ጋር እንድንገለጥ ሊወስደን ይመጣል። ሃሌሉያ። እና ይሄ የእግዚአብሔር አሰራር የሚደንቅ ነው። በጣም የሚደንቅ ነው። እና ጳውሎስ እንደዚህ አለ። አንድ እኔ ሰውን በክርስቶስ ነው የማውቀው አለ። ይሄንን ሰውዬ በክርስቶስ ነው የማውቀው አለ። በክርስቶስ ካልሆነ በስተቀር ክርስቶስ ያለበት መኖር አይችልም። እየሰማችሁ ነው? እየሰማችሁ? በክርስቶስ ካልሆነ በስተቀር ክርስቶስ የሚኖርበትን ሰማያዊ ስፍራ ሊኖር አይችልም። ስለዚህ ሰውየው ሳይሞት የትንሣኤ ነገርን ቀመሰ። በጌታ በኢየሱስ ስም በመገለጥ ይሁን እግዚአብሔር ወደ ላይ እንዲህ አካሉን ወስዶት ይሁን አያውቅም ጳውሎስ። እኔ አንድ ሰው አውቃለሁ አለ። ሰውን በክርስቶስ አውቀዋለሁ። ይህ ሰው ደግሞ እስከ 3ኛ ሰማይ ድረስ ተነጠቃል። እስከ 3ኛ ሰማይ ድረስ ገባ። ለሰው ሊነገር የማይችለውን ነገር አየ፣ ተመለከተ። በክርስቶስ ያለውን ስፍራ ያንን ቦታ አየ። በክርስቶስ ያለህን የክብር ስፍራ ጳውሎስ ተመለከተ። እንዲህ አለ፣ እናንተ የሚገርም ነው። እኔ እናንተ ብንሆን ትንሽ እቺ ዕውቀት ራሱ እኮ ተገልጦልን እኮ እኛ እንታባያለን። እንዴ ሌላማ ምን ያውቃል? እኮ ስለ እግዚአብሔር ቃል አያውቅም። ትንሽ በርቶልን እኮ ምን ያውቃል ማለት እንጀምራለን። ጳውሎስ ኢየሱስ በአካል ሄዶ የተቀመጠበትን ስፍራ ሄዶ አየ። ምን ይመስላል? ሊጽፍ ፈለገ። ብዕሩን አንስቶ መጻፍ ፈልጎ ግሪከኛ ከየት ይምጣ? ኢብራይስጥኛ ቀይሮ ከየት ይምጣ? ፈረንሳይኛ ከየት ይምጣ? ያንን ቦታ መናገር የሚችለው ያንን ቦታ ሄዶ ያየና ያንን ቦታ የሚኖረው እንጂ እዚህ ዓለም የሚኖረው አካል አይደለም። መገለጥ፣ ትምህርት፣ ሁሉ ነገር አለው። ሰውየው መመካት ይችላል። እንዳይመካ ግን እግዚአብሔር አምላክ አንድ መውጊያ ሰጠው። በመገለጥ ትንቢታል። በመገለጥ ታላቅነት እንዳልታበይ የሥጋዬ መጎሸማ እግዚአብሔር አምላክ የሰይጣን መልእክተኛ ሰጠኛል። እና ተንበርክኮ እንዴ 3ኛ ሰማይ ላይ ያየው እዛ ቦታ ላይ የተመለከትኩ እግዚአብሔር እባክህ ይሄንን ነገር ከኔ ላይ አንሳው፣ እባክህ አንሳው ሲለው ኖ አለ። አላነሳውም አለ። ለምንድን ነው የማታነሳው? አይደለም ድካም ጸጋዬ የኔ ጸጋ በድካም ይፈጸማልና በፍጹም አላነሳልህም አለ። 3 ጊዜ ሰውየው ተንበርክኮ ጸለየ። 3 ሰማይ ገብቶ 3 ጊዜ ተንበርክኮ ጸሎት ጸለየ እንዲነሳለት። ግን እግዚአብሔር አላነሳም አለ። ጸጋዬ በድካም ይፈጸማልና ጸጋዬ ይበቃል። በሌላ አማርኛ ሰውየው ሰማይ እንዳለ ትዝ እንዳይለው እዚህ ምድር ላይ እንዳለ እንዲያስብ እንዲያስተውል ከሰዎች ጋር እየኖረ እንዳለ ትዝ እንዲለው ሚነዘንዘኝ ይላል እሱኛው ትርጉም ላይ ሚነዘንዘኝን ሚጸቀጭቀኝን እርሱን የሥጋዬን መጎሸሚያ የሰይጣን መልእክተኛ ሰጠኝ። የሰይጣን መልእክተኛ። ስለዚህ ምንም ያክል ብታውቅ፣ ምንም ያክል ቢገለጥልህ፣ ቢበራልህ ሰው መሆንን እንዳትረሳ የሆነ ሞጋ ያስቀምጥልሃል። ስለዚህ አለ ኦኬ እኔ ስደክም ነው ኃይልን መግለጥ የምትፈልገው? አዎ ሰው መሆንን እንዳትረሳ ስትደክም ኃይሌን እገልጣለሁ።
ስለዚህ አለ ችግር የለውም የክርስቶስ ኃይል ያድርብኝ ዘንድ። የክርስቶስ ነው የኢየሱስ የክርስቶስ ኃይል ያድርብኝ ዘንድ በለ የአምላክ ኃይል ማለት የክርስቶስ ኃይል ማለት የአምላክ ኃይል የመለኮት ኃይል ማለት ነው። የመለኮት ኃይል መጥቶ አንተ ላይ ሲያድር አንተ የፈለከውን ሳይሆን እሱ የፈለገውን ያሰራሃል። አሜን። ኢየሱስን ከሞታን ያስነሳው የማን ኃይል ተገልጦ ነው? የመለኮት ኃይል ተገልጦ ነው። ኢየሱስ መቃብርን ገለባብጦ አይደለም የተነሳው። እዛው መቃብርም አልተገለባበጠም። ድንጋዩ የወደቀው ራሱ እኮ ለሴቶቹ እንጂ መላእክቱ ነው መጥቶ ገልብጦ ላው ላይ ቁጭ አለ እንጂ ኢየሱስ ገልብጦ አልወጣም። ኢየሱስ ውስጥ ነው የወጣው። ድንጋዩ እያለ ሁሉ ነገር መቃብሩ ሁሉ እያለ ኢየሱስ በመካከል ወጣ። ድንጋዩ አለ ግን ኢየሱስ ወጣ። ሴቶቹ ሲነጋገሩ እግዚአብሔር ሰማና መልአክ ላከላቸው ድንጋዩን የሚያንከባልላቸው። ድንጋዩ የተንከባለላቸው ለሴቶቹ እንጂ ለኢየሱስ አይደለም። መልአኩ ድንጋዩን ያንከባልል ለሴቶቹ ነው እንጂ ለኢየሱስ አይደለም። ኢየሱስንማ ከሙታን መካከል ሄዶ ብድግ አድርጎ ያስነሳው የተገለጠው የመለኮት ኃይል ነው። አሜን አሜን። የተገለጠው የእግዚአብሔር ኃይል ነው። እርሱም መንፈስ ቅዱስ ይባላል። መንፈስ ቅዱስ በእናንተ ላይ ተገለጠ ማለት ለሚሞተው ማንነታችሁ ህይወትን ይሰጣል። ለሚሞተው ስጋችሁ ህይወትን ይሰጣል። ስለዚህ አለ የክርስቶስ ኃይል ያድርብኝ ዘንድ ይበልጡኑ እኔ በድካሜ እመካለሁ። አንተ ወደ ላይ ትምክህት ይጠቅማል አለ። ነገር ግን ብተው ይሻለኛል፣ ወደ መገለጥ እመጣለሁ፣ ወደ ክርስቶስ እግዚአብሔር ወደ አሳየን ራእይ እመጣለሁ አለና ትምክህት አያስፈልግም ብሎ ተነስቶ ወረድ አለና እነዚህ አለ ትምክህት የሚያስፈልግ ከሆነ እኔ የምመካው በድካሜ ነው አለ። ለምን? እኔ ስደክም የመለኮት ኃይል በኔ ላይ ይገለጣል አለ። የመለኮት ኃይል በኔ ላይ ይመጣል አለ። እኔ አለው እኔ ብርቱ እኔ ጀግናው ማለት ሲጀምር መለኮት ዝም ይልሃል። እኔ አልችልም ደክም ያለው ያለው ስትል መከራና ስቃዩ ሲፈራረቅብህ አንተን ሲደቁስ የመለኮት ኃይል አንተ ላይ እንዲመጣ ምክንያት ይሆናል። በመከራዬ በስደቴ በስቃዬ በእነዚህ ሁሉ እደሰታለሁ። ለምን? የክርስቶስ ኃይል ያድርብኛል። የክርስቶስ ኃይል ይመጣብኛል። የክርስቶስ ኃይል ይሞላብኛል። ሃሌሉያ። ወንድሜ እግዚአብሔር የሆነ ነገር ውስጥ ዝም ብሎ ሲያይ አንተን ሊያሰቃይ ፈልጎ ሳይሆን ኃይሉን ባንተ ሊገልጥ ፈልጎ ነው። ኃይሉን ባንቺ ሊገልጥ ፈልጎ ነው። የሆነ ጉዳዮቻችሁን አይታችሁ የሆነ ቤታችሁን አይታችሁ የሆነ ነገራችሁን አይታችሁ እግዚአብሔር እዚህ ውስጥ ለምንድነው ዝም የሚለኝ? እግዚአብሔር ለምንድነው እዚህ ውስጥ ዝም ብሎ የሚመለከተኝ? ኃይሉን ሊገልጥብህ ፈልጎ ነው። ኃይሉን ሊገልጥብሽ ፈልጎ ነው። ሃሌሉያ አሜን አሜን። እስቲ በድካሜ እመካለሁ በሉ። እስቲ ደግማችሁ በሉ በድካሜ እመካለሁ በሉ። ኢየሱስ ጌታ ነው። ሃሌሉያ አሜን። በሰማይ ያለውን ቦታ አይቶ ምድር ላይ ሲመጣ ወገኖቼ እኔ እውነቴን ነው የምነግራችሁ። እዚህ ቤተክርስቲያን ላይ ስትመጡ ስለ ክርስቶስ በእናንተ ስለሚሰራው ነገር ነው የምንነግራችሁ። ሰው ትኩረትህን እይታን ሁሉ ክርስቶስ ላይ የማያደርግልህ ከሆነ ከስራል ማለት ነው። አሜን። ድካምህ ሁሉ ይስበዋል። ሰውየውን ታስታውሳላችሁ? በሽተኛ ነው፣ ህመምተኛ ነው። 30 ምናምን ዓመት 38 ዓመት ሙሉ ባህር ዳርቻ ተኝቷል። ያሰላል፣ ያውቃል፣ ፎርሙላውን ሁሉን ነገር ያውቃል። ባህር ዳርቻ ቁጭ ብሏል። አቅም የለውም። ተነስቶ እንዳይገባ ዘመድ የለውም። ጎትቶ እንዳያስገቡት ሰው የለውም። ተነስቶ ተንፋቆ ራሱ እንዳይገባ እግር የለውም። ሰውየው እግሩ አይንቀሳቀስም። በምኑ ይንቀሳቀስ? ሰውየው የሚሰራው ከዚህ በላይ ነው። ከዚህ በታች ካልሄደ በስተቀር ባይዘው እጅንም እንደዚህ ስላደረግ ይሄ ካልገፋ በስተቀር አትሄድም። ሰውየው በደረቱ ተስቦ እንዳይገባ ይሄ እዚህ ጋር እንዲህ ተስበ ወታደሮች ሲሳቡ አይተህ ታውቃለህ? እንደዚህ ሲሄዱ አይተህ ታውቃለህ? እንደዚህ ስትሄድ እጅ አይደለም የሚስብህ፣ ይሄኛው መንቀሳቀስ አለበት። ይሄ ካልገፋ በስተቀር አይደለ? ይሄ ካልገፋ በስተቀር ይሄኛው ስለሳበ አይንቀሳቀስም። ሰውየው በራሱ እንዳይንቀሳቀስ አቅም የለውም። ሰው እንዳይወስደው ሰው የለውም። ስለዚህ 38 እስኪሞላ ድረስ ጠበቀ። በሌላ አማርኛ ከኢየሱስ ጋር እኩያ ናቸው። ትንሽ ዓመት ቢበላለጡ ነው፣ 5 ዓመት ምናምን ቢበላለጡ ነው። ኢየሱስ ከተወለደበት ጊዜ አንስቶ ሰውየው ዞሮ እዛ ቦታ ተኝቶ ነው ያለው ማለት።
ዘመድ የለውም፣ ኃይል የለውም፣ አቅም የለውም፣ ጉልበት የለውም። ሰዎቹ የቤተ ክህነት ሰዎቹ ራሱ እያዩት ያልፋሉ። የቤተ ክህነት ሰዎቹ ሰውየውን እያዩት ያልፋሉ። ያውቁታል። እዛ ቦታ ላይ አመታትን ብዙ ካህን ተቀያይሮበታል። ብዙ ሊቀ ካህን ተቀያይሮበታል። ያውቀዋል። ብዙ ሰው ያውቁታል። ማንም ግን አንድ ቀን ልርዳ ብሎ አያውቅም። ሰውየው ደክሟል፣ ከአቅሙ በላይ ሆኗል፣ ዝሏል። ኢየሱስ መጥቶ እንደዚህ ያለ ተመለከተና መጻሲን ደስ ይለኛል ይሄ ቃል። ኢየሱስም ብዙ አመት እንደሆነ አውቆ ይላል። ሃሌሉያ። ብዙ ጊዜ እንደሆነ አውቆ ኢየሱስም እንደዚህ ያለው ልትድን ትወዳለህን አለው። ልትድን ትወዳለህን? ሰውየው ከአቅሙ በላይ ነው። አቅም አጥሮታል፣ ጉልበቱ ዝሏል። ምንም ማድረግ አይችልም። እድሜው አልቋል። ሰውየው እድሜውን ጨርሷል። እዛ ቦታ ላይ አጋምሷል፣ ተኝቶ እዛ ስፍራ ላይ። እኔ ገርማኝ ማን መጥቶ እንዳስተኛው ራሱ ግራ ይገባኛል። እዛ መጥቶ ያስተኛው ሰውዬ ምን ችግር አለው ውሃ ውስጥም ቢያስገባው? አንዳንድ ሰዎች አሉ የረዷችሁ ይመስል ዘንድ የሆነ ቦታ ድረስ የሆነ እንትን አየሁኝና ሰውየው መሰላሉ በጣም ረጅም ነው እና ሰውየው እዛ ውስጥ ነው ያለው። ፒክቸር አየሁኝ፣ የሆነ ፒክቸር ፎቶ አየሁ እና ሰውየው ታች ገደል ውስጥ ነው። መሰላሉ ረጅም ነው በጣም። ሰውየውን ለመርዳት ይመስል መሰላሉን እዚህ ጋር ቁጭ አድርጎ እጁን እንደዚህ አድርጎ ይዘረጋለታል። ምን ችግር አለው? መሰላሉን አምጥቶ ቢዘረጋለት እኮ ሰውየው መሰላሉ ላይ ይወጣል። አንዳንድ ሰዎች አሉ የረዷችሁ ይመስል ዘንድ ፊት ለፊት ሲመጡ ያሽቃብጡልሃል። ፊት ለፊት ሲመጡ የሆነ ነገር ይሉልሃል። ያገዙክ ይመስላሉ፣ የረዱክ ይመስላሉ፣ ካንተ ጋር የሆኑ ይመስላሉ ብዙ ሰዎች። እና አይዞህ በርታ፣ እንደዚህ ቢሆን እኮ ችግር የለውም ይሉሃል። ነገር ግን የለም አንተ ዘንድ የሉም። እነዛ ሰዎች ምን ችግር አለው? ያንን ሰውዬ ቢያስገቡት እንዳመጡት አምጥቶ እዛ እንዳስተኙት። መቼም እዛ ተወልዶ አይደለም፣ እናት አለው መቼም የሆነ ሰው ይኖረዋል። ኢየሱስ ጌታ ነው። ሰው ትቷቸዋል፣ ደክማቸዋል፣ ዝላቸዋል። እሰየው እንኳን ደከማችሁ። እየተናደዳችሁ ነው ባላችሁበት የሆነ ኑሮ ሁኔታ እየተጨነቃችሁ ነው። እሰይ እንኳን ተጨነቃችሁ። መጽሐፍ እንደዚህ ይላል፣ ኃይሌ በድካምህ ይፈጸማል። ባንተ ዝለት ይፈጸማል። ባንተ ዝለት ይፈጸማል። ደክመሃል? አዎ ባንተ በደከምከው በዚህ ማንነት ይፈጸማል። በዛልከው በዚህ ማንነት ይፈጸማል። አንተማ ኃይለኛ ከሆንክማ እግዚአብሔር ቤቱ ጋር ይሁዳን ታስታውሳላችሁ አይደል? ይሁዳን ታስታውሳላችሁ። ይሁዳ ሶስት ልጆች አሉት። የመጀመሪያ ልጁ ትዕማርን አገባ። ትዕማርን ሲያገባ በእግዚአብሔር ፊት ክፉ ነገር ሰራ። ትዕማርን ጠላት። በእግዚአብሔር ክፉ ነገር ሲሰራ እግዚአብሔር ቀሰፈው። ከዛም በኋላ ወንድምየው እንዲያገባ ይሁዳ ሰጠው ለወንድምየው። የትዕማርን ለወንድምየው ሰጠው። ሲሰጥ ወንድምየውም ተከትሎ ልክ እንደ ታላቅየው አይቶ ስሙ በሱ እንደማይጠራ በወንድሙ እንደሚጠራ ሲያውቅ ዘሩን ውጪ ያፈሰሰ እና እግዚአብሔርም ቀሰፈው ይላል። ትንሹ ልጅ ደግሞ ሶስተኛው ልጅ ደግሞ በጣም ትንሽ ነው። በጣም ትንሽ ነው። ስለዚህ በቃ እሱ እስኪያድግ ድረስ አይቆ ነው ይሁዳ። እሱ እስከሚያድርግስ በቃ ቤተሰቦችሽ ጋር ባልቴት ሆነሽ ተቀመጪ ብሎ ላካት ቤተሰቦቿ ጋር። እና የሆነ ጊዜ ሰውየው መንደር ለመንደር ሲዞር አያትና ወደ እሷ ገባ። ከዛን ጸነሰች። ታውቃላችሁ አይደለ? ስፍራውን እናውቃለን። ጸነሰች ሴትየዋ። ይሄ ስህተት ነው አይደለም? ስህተት ነው። ይሁዳ ትዕማር እንዳረገዘች ሲሰማ አውጧትና ትሞታል። ይሄ ትሞት ብሎ ሲል እንደዚህ ያለ እኔ ያረገዝኩት ለዚህ ጃምባር፣ ለዚህ በትር ሰው፣ ለዚህ ይሄን ለሰጠኝ መያዣ ለሰጠኝ ሰው ነው ስትል ሰውየው አፈረ። የሚገርማቸው ይሄ ጉዳይ አይደለም። በዚህ በሰው ድካም ውስጥ ኢየሱስ ክርስቶስ መወለዱ ይገርመኛል። በዚህ የሰው ድካም መስመር ውስጥ ኢየሱስ መምጣቱ ይገርመኛል። ቃል በቃል መጽሐፍ ይጠቅሳታል። ቃል በቃል ከትዕማር ፋሬስን ወለደ ተብሎ ቃል በቃል እኮ በድካም ውስጥ በሱ ስህተት ውስጥ እግዚአብሔር አምላክ ኢየሱስ እንዲመጣ ፈለገ። ክርስቶስ እንዲገለጥ ፈቀደ። ወገኖቼ ሂዳችሁ ድከሙ፣ የሆነ ነገር ውስጥ ግቡ እያልኳችሁ አይደለም። ነገር ግን ተስፋችሁን ቀና እንድታረጉ ልነግራችሁ ፈልጋለሁ። ልባችሁን ቀና እንድታረጉ ፈልጋለሁ። የሆነ መከራ መጥቶባችሁ፣ የሚያስጨንቃችሁ ነገር መጥቶባችሁ፣ ግራ የሚያጋባ ነገር መጥቶባችሁ አትጨነቁ፣ ቀና በሉ።
በዚህ እናንተ በደከማችሁበት እያለቀሳችሁበት ባላችሁት በዛ ጉዳይ ላይ እግዚአብሔር ኃይሉን ይገልጣል። እግዚአብሔር ክብሩን ይገልጣል። እግዚአብሔር ኃይሉን ይገልጣል። ክብር ለሱ ይሁን። ቆመን እንጸልያለን። አሜን።